ከዙፋኑ ሳበው እስከ ሞትም አደረሰው። አንድም ኃያል ፍቅር ወልድን ከዙፋኑ ሳበው እስከ ሞትም አደረሰው እያለ አባ ሕርያቆስ በቅዳሴው ላይ ተናግሯል። ወደ ምድር የመጣው የእግዚአብሔር ወልድ መገለጥ የሚነገረው ለሰዎች ልጆች ፍቅር ሲል ያደረገውን ዋጋ ለሰዎች ልጆች የሰጣቸውን ቸር ስጦታ ቤተ ክርስቲያናችን የምታስተምርበት መንገድ ስለሆነ የጌታችን አለ የመድኃኒታችን የኢየሱስ ክርስቶስን ቸር ስጦታ ታውቃላችሁ። እናንተ በእርሱ ድህነት ባለጠጋ ትሆኑ ዘንድ ስለ እናንተ ራሱን ምን አደረገ? መልሱን እንጂ ምን አደረገ? ድሃ አደረገ። ይህንን ነው አባ ሕርያቆስ ካደ እንዘ ባሕሩ በኩሉ በሁሉ ባለጠጋ ነው እግዚአብሔር አለ። አንዴ ርሱ በኩሉ በሁሉ ደግሞ ራሱን ምን አደረገ? ድሃ አደረገ። ወዶ ማለት ነው። ምን ማለት ነው? አባ ሕርያቆስ ምን ማለት ፈልጎ ነው? ቅዱስ ጳውሎስስ ምን ለመናገር ፈልጎ ነው? ዛሬ የምናስበው የመድኃኔዓለምን መታሰቢያ ነው ወገኖቼ። እሱ ሁሉ ያለው ነው። አሁን በዚህ ሰዓት እግዚአብሔር ያለውን ነገር ተናግረን አንጨርሰው። እግዚአብሔር የሌለው አንዳች ነገር የለም። እሱ ሁሉ አለው፣ በሁሉ ሙሉ ነው እግዚአብሔር። ቅዱስ ጳውሎስም ለሚጠሩት ሁሉ ባለጠጋ ነው ብሎ እንደተናገረው ማለት እኛም ቢሆን ብዙ ነገር አለብን፣ ብዙ ነገር እናጣለን። ስለምናጣ እግዚአብሔርን እንለምነዋለን። ጌታ ሆይ እባክህ ቸር ስጦታህን ስጠኝ፣ የጎደለንን እየነገርነው ይህንን አድርግልን እንለዋለን እግዚአብሔርን። ለምን ካልን እሱ ለሚጠሩት ሁሉ ባለጠጋ ነው፣ እርሱ ሀብታም ነው፣ እርሱ ሙሉ ነው እግዚአብሔር።